99% ሰዎች ደስታ በስህተት ይፈልጋሉ። ሁሉ አላቸው፣ ግን ደስተኛ አይደሉም። ለምንድን ነው ደስታን ያላገኙት? ልንገራችሁ፣ አድምጡ። ደስተኛ ለመሆን 10 መርሆችን ያስፈልጋሉ። ከነዚህ 10 መርሆች መካከል የመጀመሪያው መርህ ደስተኛ የሆነ ሰው እነዚህን 4 መሰረታዊ ነገሮች ያስፈልጉታል። ወዳጅ ወይም ጓደኛም፣ ስራም፣ ቤተሰብና እንዲሁም የግል እምነት። ከነዚህ አንዱ ቢጎል ያ ሰውዬ ደስተኛነቱ ይጎላል፣ ባላንስ አይሆንም፣ አይመጣጥም። የግል ስሜታችሁን ተቆጣጠሩ እንጂ ስሜታችሁ አይቆጣጠራችሁ። ስሜቶች እውነት አይደሉም፣ ይቀያየራሉ። በስሜታችሁ ላይ መሰረት አድርጋችሁ አትወስኑ። ስሜታችሁ በልምምድ፣ በስልጠና፣ በእውቀት መቀየር ትችላላችሁ። ስለዚህ ስሜታችሁን ተቆጣጠሩ እንጂ ስሜታችሁ እንዲቆጣጠራችሁ አትፍቀዱለት። ሶስተኛ፣ ሁል ጊዜ ደስተኛ ለመሆን አትጣር። ደስተኛ ማለት ሁል ጊዜ ደስተኛ ነው ማለት አይደለም። ደስተኛ ሰው በህይወቱ የተለያዩ ቻሌንጆች አሉት። መከፋት ሊሆን ይችላል፣ ሀዘን ሊሆን ይችላል፣ መከራ ሊመጣበት ይችላል። ኦቨርኦል ግን ያ ሰውዬ ወይም በጥቅሉ ደስተኛ ነው እንጂ እነዚህ በህይወቱ የሌሉት ሰው ማለት አይደለም። ስለዚህ ደስታን ብቻ አትፈልግም። ደስተኛ መሆን ማለት ሁል ጊዜ በሁሉ ሰዓት ደስተኛ ነው ማለት አይደለም። ያደርገውን ነገር ትርጉም አለ ወይ፣ ትርጉም ይሰጠኛል ወይ ብላችሁ ቼክ አድርጉት። ቼክ አድርጋችሁ በዛ ትርጉም ካልሰጠ ያንን ድርጊታችሁ ምንም ያህል ስኬታማ ብትሆኑ፣ ምንም ገንዘብ ቢኖራችሁ፣ ምንም የምትፈልጉ ደረጃ ላይ ብትደርሱ ትርጉም ካልሰጣችሁ ባዶ ነው የሚሆንባችሁ። ስለዚህ ልክ እንደዚሁ ትክክለኛ ደስታ ለማግኘት የህይወታችሁን ስኬት ትርጉሙን ፈልጉ። ስድስተኛ፣ አእምሯችሁን እንደ ጡንቻ አሰልጥኑት። አእምሮ የሚሰለጥን አካል ነው። ያ ማለት ምንድነው? ሁል ጊዜ እናንተ ስፖርት ስትሰሩ አካላችሁ እንደሚዳብር፣ ጡንቻችሁ እንደሚሰለጥን፣ እንደሚጠነከር እንደዚሁ አእምሯችሁ እንደዚሁ በእውቀት፣ በትምህርት፣ በስልጠና ሁል ጊዜ የሚያድግ፣ የሚሰፋ፣ የሚሻሻል ነው። ስለዚህ አእምሯችሁን አሰልጥኑ። ለምሳሌ ከሰዎች ጋር መግባባት ሊሆን ይችላል፣ አመስጋኝ መሆን ሊሆን ይችላል፣ ሀሳባችሁን መግለጥ፣ ለሰዎች ማስረዳት ሊሆን ይችላል። ከእንደገና ማስተዋል፣ ለነገሮችን ማይንድፉል መሆን ማስተዋል፣ አእምሯችሁን ደግሞ ማስታወስ እንድትችሉ በመለማመድ አእምሯችሁን ደስተኛ ማድረግ ትችላላችሁ። ሰባተኛ፣ ስራችሁ ሙሉ ማንነታችሁ አድርጋችሁ አትውሰዱት። ስራ እጅግ አስፈላጊ ነው፣ ነገር ግን ሙሉ ማንነታችሁ እንዲሆን አትፍቀዱለት። ምክንያቱም ደስታችሁ በዛ ስራ ላይ ብቻ ይወሰናል። ስለዚህ ህይወት የቤተሰብ፣ የጓደኛም፣ የእምነት፣ የስራም ስለሆነም ስራችሁ ላይ ማንነታችሁ ሁሉ አታድርጉት። መከራ እንደ እድገት አድርጉት፣ እንደ አስተማሪ አድርጋችሁ ተመልከቱት እንጂ መከራ በጥላቻ እንደ መቅሰፍት፣ እንደ ቻሌንጅ በህይወታችሁ ሊጎዳችሁ እንደመጣ አድርጋችሁ አትዩት። መከራ ማናስወግደው ነገር፣ በአንድም በተለያየ መንገድ መከራ ይመጣል። ነገር ግን ያ መከራ አስተማሪ እንዲሆን፣ ህይወታችሁን ቅርጽ እንዲያስይዘው፣ መንገዳችሁን እንዲያበረታችሁ፣ እንዲያጠነክራችሁ፣ ትከሻችሁ ደንዳና ሆደ ሰፊ እንዲሆን ፍቀዱለት እንጂ በመከራ እንደ ጎርፍ አይውሰዳችሁ። ዘጠነኛ፣ የህይወት ፍልስፍና፣ የግል የህይወት ፍልስፍና ወይም ደግሞ እምነት ይኖራችሁ። ምክንያቱም ሰው ልጅ በሚሄድበት አቅጣጫ እንዲኖረው ይፈልጋል። ደስተኛ ለመሆን የህይወት አቅጣጫ፣ የህይወት ፍልስፍና ካላችሁ፣ ትክክለኛ ፍልስፍና ማለት ነው፣ የህይወት አቅጣጫ ታገኛላችሁ። ያም ደስተኛ ህይወት ትሆናላችሁ። ሁለተኛ ደግሞ ህይወታችሁ መሰረተ ላይ እንዲቆም ይረዳዋል። ስለዚህ ደስታችሁ እንዲሁ በየቀኑ በተለያየ መንገድ ተጽዕኖ የሚያደርግበት ሳይሆን በትክክለኛ መሰረቶች ላይ የቆመ ደስታ ይሆናል። አስረኛውና የመጨረሻው፣ ትናንሽ ልምዶችን በማድረግ ትልቅ ደስታን በህይወታችሁ ማግኘት ትችላላችሁ። በህይወታችሁ ትናንሽ ልምምዶች ናቸው የህይወት ትላልቅ ደስታዎች የሚፈጥሩት የሚያመጡት። እነዚህ ለይታችሁ በማወቅ በህይወታችሁ እጅግ ደስተኛ ልትሆኑ ትችላላችሁ። ለምሳሌ በህይወታችሁ ወግ ማድረግ፣ ከወዳጅ ዘመዶች ጋር አጫጭር ውይይቶች ማድረግ፣ ሀሳባችሁን መግለጽ ሊሆን ይችላል፣ መጽሐፍ ሊሆን ይችላል፣ ማንበብ ሊሆን ይችላል። ጥሩ ኳሊቲ ጊዜ የአተነፋፈስ እንትናችሁን ስርዓታችሁን በማስተካከል ሊሆን ይችላል። አመጋገባችሁን በማስተካከል የእግር እርምጃ፣ ሩጫ፣ ስፖርት በማድረግ በህይወታችሁ ትናንሽ ልምምዶችን በማድረግ ደስተኛ ልትሆኑ ትችላላችሁ። እነዚህን 10 መሪዎች በመከተል በህይወታችሁ ትክክለኛ ደስታ ላይ፣ መሰረታዊ ቋሚ የሆነ ደስታ ላይ ህይወታችሁ መገንባት ትችላላችሁ። ይህ ቪዲዮ ከጠቀማችሁ ለሌላው ሼር አድርጉ እና
ሰብስክራይብ ካላደረጋችሁ የሚቀጥለው ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። በሌላ እስከምንገናኝ ሰላም ነው።